በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዳያችሁት እንግዲህ እንደምትሰሙት ትርክታው ደግሞ ያው ሳይለንት የሆነ የወልድ ልጅ ስለሆነ ነው። ሴትና ፎቶ እዛ ነው። ለማንኛውም እኔ ልንገራችሁ ክርስቲያን ወገኖቼ ሰላም ብያለሁኝ። የፊቱን ውጋት የለም ያቀሰቅሱብኛል ነው የሚለው። እንግዲህ የፊቱን ውጋቱን ማንም አልቀሰቀሰብሽም። ያው እንትና ክስ አቅርባብሻለች ፋጡማ። ያው እንግዲህ በሶሻል ሚዲያ ላይ ያለውን ነገር ቅረቢና ይሄ ነው በይ እንዴ እሰጥሻለሁ ብለሽኝ 5 ወር ሆነው ተብለሻል። ለእሷም መዋሸት ማለት ነብር መጣበይ ነብር መጣበይ እሷን ተመዋሸት ማለት ነው። እሷን መዋሸት ነገር አነቃነቅሽ ማለት ነው። ገባሽ? ሄደሻ ተበልሻት እንድታበረታቻ መስሎኝ ነበር እንጂ እንግዲህ ወስድሽ አልመለሽም አለች። 5 ወርሽ እያለኝ ነበረ። ወይም ለማደግ ያፈልጋለሁ አላውቅም። እንግዲህ እንደተባለው ይሄን የሰማነው እኛ ማለት ነው። በአሁኑ ዘመን ማንም የሚታመንና ትክክለኛ ሰው የለም ማለት ነው ወገኖቼ። እኔ ማንን እንደማምን ቀጨጭ አምባሩ ጠፍቶኛል። እንገራችሁ ፊት አምባሩ እንደዚህ እንደካውያ ማለት ነው። ነገም ያውነት ነገም ወዲያው ሁሉ ይዘምቻል። አሁን በዚህ በእንትና ላይ ያሉ ሰዎች እርዳታ አቅርቡ እየሁላችሁም በስ በአሁኑ ዘመን ላይ ለማንም እርዳታ ተነስተን እንደዚህ ደክመው የሚበሉት የሚጠጡት አብቅተው ወርቀው እያያችኋቸው ያላችሁን ሰዎች እነሱ ናቸው። በጣም የሚያሳዝን የሚከብድ ነገር ነው ያለው በሀገራችን ላይ የተፈጠረ ያለው ማለት ነው። በደብረ ብርሃን ላይ ነው በማናይ በኤርትራም ላይ ነው። እኔ ያላቸው ብዙ ነገር አለ የሚያወሩትም እነዛኞቹ በትግረኛ ምንም አልገባኝም በምን ላይ እንደሆነ ማለት ነው። እናት እርዳታ የነፍስ እናት የዛሬ ሰው ጎብለል ይላል። ነጠላ ቡጀዱ ለብሶ ያለውነሽ ካለ እያመጣ የተለቀለቀ በቀለም ነገ ጧት እናካርና ምሽር ጋራ የለበስናቸው እንኳን ተከትላ ማተዲም ተውጭ ተገዛች አቡጀዲና ስራችን እናተጠርነፋ መገባብረን ማለት ነው። ማንኛችንም ሙስሊም ክርስቲያን ይሄን አውቀን እንግባ ወላሂ ማንኛችንም እና ስለዚህ እባካችሁ ለሰዎች እርዳታ እስቲ እንደው ሌላ ይቀር ሌላ እኔም አሁን የሆነ ሴትዮ አይቻት እንደው አይ መፈጠራችንን የሚያስጠላ ዘመን ላይ እየደረሰን ነው ወላሂ ሀገራችን ሁኔታ ማለት ነው። እና እባካችሁ እህቶቼ ወንድሞቼ እነሱ ያለ 5-10 ሰው ነው 5 ሳንቲም ትሁን ለእነሱ ብስኩትም ትሁን ምንም ትግዛላችሁ እርዳታ ስለሚያስፈልግ ተራዱ 5-10 እያወጣችሁ በነጭ አቡጀዲ እየተጠቀለን ነገ የሚሆነው ሰለስትም ያለው ትረካ ተማውራት ለሰው ኸይር ተመስራት እያልን ጉረራ ተማውራት ለእነዚህ ለሰዎች የሚበሉት የሚጠጡት ማቅረብ ኸይር ነው ብዬ የተነፈሳለሁ። ያው እንግዲህ ጎበዝ ጀግና በመሆኑ ይሄ ማን የሚሉት ልጅ ነው እንግዲህ ወደ ሌሲ ነው ያላቅም ብቻ ስሙ እያችሁ እንዲህ ነው ሰው ማለት ማብላት ማጠጣት ላለው ሳይሆን ማድግድግ ለሌለው ለለት ጉርስ ያጣ እየበላ እየጠጣ ግን ደግሞ ወደዚህ ሀገር ካልመጣሁ በባህር ላይ ብሎ የሚለፈልፈውን ደግሞ እዛው እንደፈለገ ነው ይካልካል። ምን አገባን እኛ አገባን በዛ ላይ አገባን ወላሂ እኛ አንቶቼ ወንድሞቼ እባካችሁ የነፍስ ነው አሁንም
እህቴ ደግሞ ይቺ ሰው የታመማችው እናቴ ሰው ሀቅ ስጪ የአምናውን ቁስል የደረሰች የዘንድሮ ተነሳ ሌላ ነገር አያገባንም። እኛ ማንም ቁስል የማንም ቁስል ሊያነካ ማንም አይነሳምና ይህን እህትዬ ቁስሉም ሁሉም ቁስል ያለበት ነው። ቁስል የሌለበት ማንም የለም። ገባሽ? እኔም ቁስል አለበት፣ አንቺም ቁስል አለብሽ፣ ቁስል አለበት፣ የችም ቁስል አለባት። ሁሉም በቁስል ላይ ነው ያለው። አኸር ዘመን ላይ ተቀፍቅፈን ማለት ነው። እና ለይሄ እባክሽ ነፍስ ትረካታ የእሷ ነበር አንቺን ስጪ የእሷ ምን ብር አይደለም አላውቅም እሰጥሻለሁ ብለሽ 5 ወር ብላ ነው የገባችው። ስጪ አሁን ትረካውን ያቀረብሽው ምን እንደሆነ ማናቱ እንግዲህ የገባ ይገባል ያልገባ ያግባባው ማለት ነው። ያማውን ሆቴል ለመርሳት ብዬ እንደዚህ የሚሆነው ብለሻል። እንደው ቆንጆ ቆንጆ መክተቦች ላይ ይሄዳሽ እንግዲህ መክተቦቹን እንዴት እንደምታገኟቸው አላውቅም። እንግዲህ ወይ ስደት ብሏል ኮንሽራ ሰብስክራይብ በመቆሞቅ አድርጋችሁ እንዴች እንዴት ከወበታ በርታርጉኝ ነው ጉር ልብስ ነው እየፈገግኩት ያለሁት ማለት ነው። ሱቅ እንግዲህ ስለዚህ በርታ በርታርጉኝማ ማን ያለው ይኸው እንግዲህ ላይ ኮንሽራን ሰብስክራይብ በመቆሞቅ ያደረጋችሁ ገበገባ ወዳችኋለሁ። ለአላህ ብዬ አፈገቤ ለአላህ ብላችሁ ብያለ ታብታብ እያላችሁ ይህ ነው ዛሬ ያለኝ። እንግዲህ አንዳንድ እንደተለመደው ማለት ነው ማለሽንም ከማቶች ይህን ያለኝ አንድና አንድ ዛሬው ለትላሻለሁ። እንግዲህ ለትልቁም ለትንሹ ፌጦ መድኃኒት ነው ብሏልና እህቶችዬ እስቲ ስንት ደቂቃ እንጂ ብስመላ ቀላል ነው። አይ ቀላል ነው፣ ቀላል ነው። እኔስ ብዙ መስሎ ነበር የተሳሳኩኝ ጊዜ ያልቀያ ነው ልክ አይደለሁ። ለማንኛውም ያው እንግዲህ እንደዚህ እንደሰማችሁ ከፊትም ያለው ጎለል ጎለል ብሎ ገንዘብ ክፍል ወደዛ ተቀምጦ ቦታ መነሳት እንግዲህ ሰርቶ መለወጥን አላህ ይስጠን ነው ማለት። ይሄ ደግሞ የምንብለጠለጥበት አብየሪ ቀርቶ ምንሄድባት ነው። አብየሪ ነው ማሰብ ተጠቅለን መንገባባት ይችን ወላሂ ተላይ ሆነን ከምንባትን ነገር መታታ ላይ ድፍን እሷ ትታረገን እንገማለን። የበላ ነው የሚገማ ትንሞት እንዴት ነው የሚሸተው? ለዚህ ነው ሰበር በሩ ምለው እህቶቼ ሁላችሁም አጠቃላይ ምን ያደሞች ሰምታችኋል። የሰማው ሰው ያልሰማ ነዴዶ ብሏል። እንግዲህ አንተም የፊት ፍቅረኛዋ ብቅ ብለህ አለሁልሽ በላት። አለሁልሽ በላት። እኒህ ነው ዛሬ በአንደኛ ደረጃ ያለኝ እህቶቼ። ያው እንግዲህ ሞቅ ሞቅ አድርጉት፣ ቤቱን ሞቅ አድርጉት። እንደምታምኝ እንደሆነ አንዱ ልጅ እንዲላ ብቻ ነው። ሁለተኛ ደግሞ ከስራ ብዛትና አደንቆረውኝ አሁን እሱ ላይ አቻባቸው። ይሄ ላይ ምንድን ነው እስቲ እዚህ የተሰጠው ሩፍ ዛሬስ ያለን ልብሶች የሴትዮ ለራሱ የስራ ልብሷ 4 ነው ያለኝ።
እየመጣች ተኝኝ። ቤት ሰፊ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉት። ላለፍላችሁ ሁሉ ብያችኋለሁ። እንዲያረሱት የነገርኳችሁን እርዳታ ያስፈልጋል። ለእናቶቻችን፣ ለእህቶቻችን፣ ለወንድሞቻችን፣ ለልጆች፣ ለህፃናቱ እና መስራቱን ረስቷል ብዬ ልሰማሰብ ነው ስለ ወገኖች። እንግዲህ በዛሬው ዕለት ይሄ ነው ያለኝ። ያው ጫን ጫን ብላችሁ እንግዲህ ስድግ ያልኩት በእኔ ላይ ላላ ብላችሁ አክፈሉ ላላ ብያችኋለሁኝ። ሁላችሁንም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም በጤና ለእርዳ